ለመጀመሪያ የተከበራችሁና የተወደዳችሁ ሶሻል ሚዲያ ተጠቃሚዎች ሙሉ በሙሉ የጌታችንና የኢየሱስ ክርስቶስ ሰላም ፍቅር ጸጋ ይብዛላችሁ እና በመቀጠል አንድ በሶሻል ሚዲያ ላይ የሰማሁት መልእክት አለ። ይህን መልእክት በአንድ ላይ ሰምተን እንመልስ። ለመጀመሪያ ጊዜ በመጽሐፍ ቅዱሳችን ውስጥ አሕዛብ ሆኖ ልብ አድርጉ። አሁን ኦጂዎችም ቻሌንጅ ሊከራከሩን ይፈልጉት አሕዛብ ሆኖ ኮ ተጠምቀዋል። ሐዋርያ ሥራ ምዕራፍ 2 ላይ የሊቢያ ሰዎች የጵርግያ ይላል ምናምን ሐዋርያ ምዕራፍ 2 አይታችሁ ከሆነ እነሱ የተጠመቁት አሕዛብ አይደሉም ወይ ይላል። አሕዛብ ስለሆኑ ያንን ጥምቀት ተጠመቁ የሚል የሆነ አርጊውመንት ሊያመጡ ይፈልጋሉ። ያም ሆነ ግን እዛ ቦታ ላይ የነበሩ ሰዎች ቀላል ጥያቄ ልጠይቃችሁ። እዛ ቦታ የነበሩ ሐዋርያ ሥራ ምዕራፍ 2 ላይ የነበሩ ሰዎች አሕዛብ ከነበሩ ለምንድን ነው ሐዋርያ ሥራ ምዕራፍ 10 ላይ ጴጥሮስ ቆርኔሌዎስ ቤት ገብቶ ያንን ቆርኔሌዎስ ቤት ያታምራት ከሆነ በኋላ ሙሉ ደቀ መዛሙርት እንዴት አሕዛብ ቤት ተገባለ ብሎ ጴጥሮስን ለምን ያጠምዱታል? ግልጽ ነው ጥያቄው። ለምን አጠመዱት ጴጥሮስን? በዚህ ምክንያት እኮ ወደ ኢየሩሳሌም ሄዱ፣ ወደ ዋና አማድ ወደ ሆኑት ሄዱ። በዚህ ኬዝ ማለት ነው። ለምን አንተ አሕዛብ ቤት መግባት አልተፈቀደልህም? እንዴት አሕዛብ ቤት ትገባለህ ተብሎ ቆርኔሌዎስ ቤት ስለገባ ማለት ነው ጴጥሮስ። ስለዚህ ጴጥሮስም ይነግረዋል ለቆርኔሌዎስ በእኛና በእናንተ መካከል እንትን የለም መቀራረብ የለም። ለምን አሕዛብ የረከሱ እንደሆኑ ያውቃል ጴጥሮስ። ስለዚህ ገና እዛ ቆዳ ፋቂው ስምዖን ቤት እያለ ጴጥሮስ ራእይ አይቷል አይደለ? ታስታውሳላችሁ። ስለዚህ እግዚአብሔር የቀደሰውን አንተ ልታረክስ ማነህ የሚል ራእይ 3 ጊዜ መጣ ይላል። በዛ መካከል ሰዎች ጴጥሮስን ሲፈልጉ ወዲያው መንፈስ ቅዱስ መጣና ይላል እነዚያን ሰዎች ይላኳቸው እኔ ነኝና አትፍራ አብራቸው ይላል። ስለዚህ እነዚህ አሕዛብ በፍጹም ሐዋርያ ሥራ ምዕራፍ 2 ላይ አልተጠመቁም። ተጠምቆ ቢሆን ኖሮ ለምንድን ነው ይሄ ራእይ ያስፈለገው? ለምንድን ነው የቆርኔሌዎስ ቤት መግባቱ የዛሬ ሰርፕራይዝ የሆነው? ሁለተኛ ነገር ምንም እንኳን ቆርኔሌዎስ እንኳን ራሱ አሕዛብ ቢሆንም የህይወት ኑሮ ዘይቤው ልክ እንደ አይሁዳውያን ነው። በቀን 3 ጊዜ የሚጸልይ ነው። እዛው ሐዋርያ ሥራ ምዕራፍ 10 ከቁጥር 1 ጀምሮ ስታነቡ ይናገራል። ስለዚህ መልአኩ መጥቶ ምን አለ? ቆርኔሌዎስ ሆይ ጸሎትህ ተሰማ አይደል የሚለው መስዋዕት መባ ሁሉ የሚያቀርብ አይነት ሰው ነው። እግዚአብሔር አዶናይን ያውቃል ቆርኔሌዎስ። ኦኬ። ስለዚህ ነው ወዲያውኑ ገና ስለ ኢየሱስ ሲሰበክላቸው ምን ወረደባቸው? መንፈስ ቅዱስ። አብን ያውቃሉ። ኢየሱስ ሲሰበክ መንፈስ ቅዱስን ተቀበሉ፣ በኢየሱስም ተጠመቁ ይላል መጽሐፍ ቅዱስ። በቃ አለቀ። ግን ሌላ ነገር ለምሳሌ ደቀ መዛሙርት ኢየሱስን ጸሎት አስተምረን ብለውት ነበር አይደል? ብለውታል አላሉትም? እሺ ምን ብሎ አስተማራቸው ኢየሱስ? አባታችን የሚል ጸሎት አስተምሯል አላስተማረም? አስተምሯል አላስተማረም? እሺ ከዛ በኋላ በመጽሐፍ ቅዱስ ከዛ ትምህርት በኋላ ሙሉ መጽሐፍ የአዲስ ኪዳን መጽሐፍ ስታነቡ ደቀ መዛሙርትም አባታችን ሆይ ብሎ ጸለዩ የሚል አግኝታችኋል? ያነበባል እናንተ ውስጥ? ቆይ አንድ ነገር ድጋሚ ተደርጎ አልተገኘም ማለት ነው። ጭራሽ አልተደረገም ማለት ነው። አባታችን የሚለውን ጸሎት ኢየሱስ አስተምሯቸው ድጋሚ ደቀ መዛሙርት ያን ጸሎት ሲደግሙ አልታዩ። ስለዚህ በአብ በወልድ በመንፈስ ቅዱስ አጥምቁ የተባለው ቃል አጥምቀዋል የሚል ቃል ውስጡ ስለሌለ በአብና በወልድ በመንፈስ ቅዱስም አናጠምቅም ማለት ይሄ ስህተት ነው ማለት ነው። ትእዛዝ ነው ይሄ። የተሰጠው ትእዛዙ ራሱ ጳውሎስ ነው የአሕዛብ ሐዋርያ የሆነው። እነ ጴጥሮስማ ልክ ነው፣ በኢየሱስም ነው የሚያጠምቁት። ትክክል ነው። ጴጥሮስማ የኔ የአይሁድ ሐዋርያ ነኝ እኮ ነው የሚለው። አሕዛብ ቤት አይገባም፣ አያጠምቅም፣ አሕዛብን አይነካካም ነበረ። ለመጀመሪያ ጊዜ ቆርኔሌዎስ ቤት ነው የገባው ጴጥሮስ ራሱ። ስለዚህ የአሕዛብ ሐዋርያ የሆነው ጳውሎስ ነው። ስለዚህ እኛ እስክሌተኑን ይዘን የምንከተለው የጳውሎስን አገልግሎት ነው። ጳውሎስ ወደ ሄደባቸው ከተሞች ኢቭን ጳውሎስ ራሱ እኮ እኔ አንድንም ሰው እንዲሁም አላጠመቅኩም ይላል አይደል? ቆሮንቶስ መልእክት ላይ ማንም አላጠመቅኩም እኔ እንዳጠምቅ አልተጠራሁም ሁላ ይላል ጳውሎስ። እንዳጠምቅ ሁሉ አልተጠራሁም ይላል። አሕዛብ በማን ስም ተጠመቁ? በአሕዛብ ዘመን በማን ስም ተጠመቁ የሚለውን መነሻ አድርጎ ያስተላለፈው መልእክት አለ። ፓስተር ነው እና ሐሳቡ ሰምቼ ደግሞ እኔም አስተያየትን ላስቀምጥ ብዬ ነው የገባሁት። እናንተም በአንድ ላይ ታስቀምጡታላችሁ። የገባችሁ እሱ ያስተላለፈውንም እንደሰማችሁ መልሱን በኮሜንት ላይ ታስቀምጣላችሁ። እኔም ሐሳብን በዚህ በኩል በግረ መንገድ ላስቀምጥ ብዬ ነው የገባሁት። አሕዛብ በማን ስም ተጠመቁ የሚለውን መነሻ አድርጎ እንደሰማችሁት ስለ ቆርኔሌዎስ አንስቶ አውርቶ በጣም በብዙ አስተምሯል። ተባረክ ይላል። መጀመሪያ የአስተያየትን ከማስቀመጥ በፊት ከመጽሐፍ ቅዱስ እያስተማርክ ስላለ
ተባረክ ብዬ ለማለፍ ፈልጋለሁ። ተባረክ እና ስለዚህ እዚህ ላይ አንተ ባስተላለፍከው መልእክት ላይ የሚያስቀምጠው ሐሳብ ቢኖረኝም በዛ ዙሪያ አሕዛብ በማን ስም ተጠመቁ ስለ ቆርኔሌዎስ አንስተህ ብዙ አጫውተሃል፣ ብዙ ተናግረሃል፣ ሰምተናል። እና ቆርኔሌዎስ አሕዛብ ነው፣ የአሕዛብም አለቃ ነው። ምኵራብ የሚባለው የሚያመልኩበትን አሕዛብ የሚያመልኩበት ከእርሱ ጋር የነበሩ የሚያመልኩበትን መሰዊያ ወይም ቤተክርስቲያንን እዛ አሰርቶ በአንድ ላይ እግዚአብሔርን የሚያመልኩ ከእርሱ ጋር የሚያመልኩ አለ። ከቆርኔሌዎስ ጋር የሚያመልኩ አሉ። ከእነርሱ ጋር እግዚአብሔርን የሚያመልክ ለእግዚአብሔር ክብር የሚሰጥ የሚጾም አንተ እንዳልከው አስራትን የሚቆርጥ በጣም ድሆችን የሚደግፍ የሚያግዝ እግዚአብሔርን የሚፈራ ትሁት ሰው ነው። ትሁት እንዲሁም የእግዚአብሔር ሰው ነው ተብለን መቀበል እንችላለን። እግዚአብሔርም ያን የእሱን መስዋዕትና አገልግሎትን ተቀበለና ግን አንድ ነገር ቀርቷል። ለቆርኔሌዎስ ምን ቀርቷል? መስዋዕቱን፣ አገልግሎቱን፣ ቅድስናን ሁሉ እግዚአብሔር አይቶት ወደ እርሱ እንዳስጠጋ የሚያደርግ ነገር አለ። እርሱም በጥምቀት በኩል አልተጠመቀም። ቆርኔሌዎስ በማን ስም አልተጠመቀም? በኢየሱስ ስም አልተጠመቀም። ስላልተጠመቀ ወደ ቆርኔሌዎስ መልአኩን ላከ። ማን ነው መልአኩን ላከው? እግዚአብሔር ነው። መልአኩን ልኮ አሁን አንድ ነገር ቀርቷል። ጸሎትን ሰምቻለሁ፣ አገልግሎትን፣ መስዋዕትን የምታስተላልፈው ለኔ ብለህ የምታደርገውን ሁሉ ተቀብያለሁ፣ መስዋዕትን ተቀብያለሁ። ነገር ግን አንድ ነገር ቀርቷል። ወደ እኔ ማስጠጋት እፈልጋለሁ። እግዚአብሔርን መንግስት እንድትወርስ እፈልጋለሁ። እንዳትጠፋ አንተ ቆርኔሌዎስ እንዳትጠፋ አንድ ነገር እነግርሃለሁ። እንዳትጠፋ አንድ ነገር እነግርሃለሁ። ምን ታደርጋለህ? ሂድን አሁን ሰዎችን ልከ የቀረብህን ክራቴራ እንድትሞላ የሚነግሩ አሉ። የት አሉ? በኢየሩሳሌም አሉ። እነ ጴጥሮስ አሉ። እነርሱን አስጠራና ምን ታደርጋለህ? እነርሱ እንደነገሩ እነርሱ የሚያስተላልፉት የሚነግሩትን ነገር ተቀብለ መንግሥተ ሰማያትን ውረስ አለ እግዚአብሔር። ማን ልኮ? መልአኩን ልኮ መልአኩን እንደነገረው መልአኩን እንዳነጋገረው አስጠራ ይላል። ማን አስጠራ? ጴጥሮስን አስጠራ። ጴጥሮስ አንተ እንዳልከው ቅድም አንስተህ እንዳወራኝ ጴጥሮስ አይሁድ ነው፣ እስራኤላዊ ነው። እንደምታውቀው ለእስራኤልና ለአሕዛብ ግንኙነት የለም። የዛኔ ተስፋ ቃል ኪዳን ቢኖራቸውም እግዚአብሔር ለአብርሃም የገባ ተስፋ ቃል ኪዳን ቢኖራቸውም እንኳን የዛኔ እስራኤልና አሕዛብ አይቀራረቡም ነበረ። ስለዚህ መልአኩ መጥቶ እርሱ ከመልአኩ በፊት እርሱ ቆርኔሌዎስ የላከ ሰዎች ከመድረሱ ወይ ለእርሱ ከመናገሩ በፊት መልአኩ ቀደመና የጸለየ ያለ ሂድና ይህን አርደህ ብላ አለ። የሆነ ነገር መጣና የሚበላው ነገር ላከ። እየበረረ መጣና ገዛ ይህን አርደህ ብላ። ኧረ እንደ ርኩስ ነገር በልቼ አላውቅም። እኔ እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ እኔ እስራኤላዊ ነኝ። እኛ እስራኤላዊ ከተፈጥሮም እኛ እንደዚህ አይነት ነገር አንበላም። የረከሰው ነገር አንበላም። ፈጣሪ የማይወደውን ነገር አንበላም። ስለዚህ ኧረ ይቅርብኛል። ኧረ አንተ እግዚአብሔር የቀደሰውን እንዴት ነው እንደዚህ የምታስረክሰው? እግዚአብሔር እኮ ነው ብላ ያለ። ሂድና ብላ አለ። እርሱ ይዛ ከእግዚአብሔር ጋር ወይም ከመልአኩ ጋር ከራእይ ጋር እየተጫወተ ያለ ማመጣ ቆርኔሌዎስ የላኩ ሰዎች መጡና ውረድ ከዛ ወጥተህ በሰገነት ላይ ነው እየጸለየ ያለው። ከዛ ውረድና ከነዚህ ሰዎች ጋር ውረድና ከነዚህ ሰዎች ጋር ሂድ አለ መልአኩ። እነርሱም ገቡ። ከነርሱ ጋር ተነጋግሮ ከእግዚአብሔር መጀመሪያ ጨርሶታል። እንዴት አድርገዋል። አይከራከርም። ዝም ብሎ ሄዶ አስተማራቸው። እዛ ብዙ ጥቅስንም መስጠት ያለብኝ ጥቅሱ ካልሰጠው ደግሞ አታምኑኝም። ስለዚህ ሄዶ ምዕራፍ 10 ላይ ሐዋርያት ሥራ ምዕራፍ 10 ላይ ነው አንተም መነሻ አድርጌ
ተናግረሃል። ምዕራፍ 10 ከቁጥር 1 ላይ በቄሳሪያ አጥሌቄ የሚሉትን ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦች ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለአሕዛብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለውን እግዚአብሔርን መልአክ ወደ እርሱ ሲገባ በራእይ በግልጥ አየ ይላል። እርሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ አለ። ጌታ ሆይ ምንድነው አለ። መልአኩም አለው ጸሎቲ ምጽዋት ቅድም እንዳልኩት እንዳስረዳው በእግዚአብሔር ፊት ጸሎቲ ምጽዋት በእግዚአብሔር ፊት ምን ሆኗል? ለመታሰቢያ እንዲሆን አረገ። ጌታ ተቀበለ፣ ወደ ሰማይ ሄደ፣ ገባ ወደ ሰማይ። አሁንም ወደ ኢዮጳ ሰዎች ልከ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ አለ ቤተ በባህር አጠገብ ባለው በቁርበት ፋቂው ስምዖን ዘንድ አንድነት ተቀምጧል። ብዙ ይሆናል እዛ ተቀምጧል። አድራሻውን ብዙ ያወራው ስለ አድራሻው ያወራ ጊዜ ከሚያሳልፍ እዛ እርሱን ጥራለ። ቅድም እንዳልኩት አስጠራ፣ መጣ። ሲመጣ ያስተላልፈው መልእክቱን ላሰማቸው ብዙ ነው። 43 ጋር ያ48 ቁጥር 43 ጀምሮ ላሰማቸው። 43 ላይ ሲመጣ ምን አለ? እርሱም እየሰበከ መጣና 43 ላይ ሲመጣ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት ይቀበሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ብሎ ዘጋ። በኢየሱስ የሚያምኑ ሁሉ ብዙ መልእክት ካስተላለፈ በኋላ ከሰበከ በኋላ ከእነርሱም ወደ መረዳት ሲደርሱ በእርሱ የምታምኑ ከሆነ አንድ ነገር አለ። ነቢያት የሚመሰክሩ ከሙሴ ጀምሮ የነበሩ ነቢያት የሚመሰከሩ መልእክት አለ። ምን ብሎ? በኢየሱስ የምታምኑ ከሆነ በስሙ ኃጢአትን ስርየት እንድትቀበሉ በዚህ በኩል መልእክትን አስተላልፋቸዋል። በእርሱ የሚያምኑ ሁሉ የኃጢአትን ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል። እናንተም በቃ ነቢያቱም ከሙሴ ጀምሮ የነበሩ መላእክትም እንዲመሰክሩላችሁ ምስክርነት ያስፈልጋችኋል። አንድ ነገር ቀርቷችኋል የተባለው ይሄ ነው። ስለዚህ ምን አለ? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ ተጠመቁ፣ በኢየሱስም ተጠመቁ። በኢየሱስ የሚያምን ሁሉ ኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ። ከዚህ በፊትም የተጻፉ አሉ። ኢየሱስ ከመምጣቱ በፊትም አለ የተጻፈ አለ። ከሙሴ ጀምሮ የተጻፉ አሉ። ስለዚህ ምን አለ? ነቢያት ሁሉ እንዲመሰክሩላችሁ ንስሐና ኃጢአት ስርየት ተቀበሉ ብሎ ሰበካቸው። ምን አለ? በእርሱ የሚያምኑ ሁሉ በስሙ ኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል አለ። ከዛ ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ። ማስረጃ እግዚአብሔር ከእርሱ ጋር መኖሩን የሚያስረዳ አንዱና ዋናው ነገር የእግዚአብሔር መንፈስ ወረደ። ምን ብሎ ሲናገር ነው የእግዚአብሔር መንፈስ የወረደው? በእርሱ የሚያምኑ ሁሉ በስሙ ኃጢአቱን ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል ብሎ ከሙሴ ጀምሮ የነበረው መላእክት እንደሚመሰከሩ ሲበስር ሲናገር ምን ወረደ አለ? የእግዚአብሔር መንፈስ ከላይ ወረደ፣ በእነርሱ ላይ ፈሰሰ። እንደነርሱ መንፈስ በልሳን መናገር ጀመረ። ሐዋርያት ሥራ 2:38 ላይ ሁለት ላይ ምዕራፍ 2 ላይ ባለ 50 የተባለው ቀን እንደወረደ ልክ በእነርሱ ላይ እንደወረደ ነው። ቤተክርስቲያን የተመሰረተችው በእስራኤል ዘመን ሐዋርያት ሥራ 2 ላይ በባለ 50 የተባለው ቀን ነው። በአይሁድ ወይ በእስራኤል ዘመን ራሱ ቤተክርስቲያን የተባለው ራሱ የተመሰረተችው የተሰረተው እዛ ነው። አንተ አለት ነህ። ይህን አንተ ብዙ ለማብራራ ወደዛ ከሄድኩ በጣም ጊዜ ይፈጀኛል። እሺ ትንሽ ሊጠቅስ ካልኩ ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቃችሁ አንዳንዶቹ ኤልያስ፣ አንዳንዶቹ ከነቢያት አንዱ እንደዛ እያሉ ብዙ የመሰላችሁን ሁሉ ከተናገሩ በኋላ እናንተሳ አለ ደቀ መዛሙርቱ ደግሞ ከደቀ መዛሙርቱ ጴጥሮስ ወጣና ምን አለ? አንተ ሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ የሕያው የእግዚአብሔር ልጅ ነው። ክርስቶስ የሕያው የእግዚአብሔር ልጅ ነው። ይህን ስናገር ኢየሱስ ምን አለ? አንተ የዮና ልጅ ጴጥሮስ ሲሞን ይህን አለ አንተ አለ ይህን ስጋና ደም አልገለጠህም፣ ይህን የገለጠ የሰማይ አባቴ ነው፣ እግዚአብሔር ነው፣ ራሱ አምላክ ነው አለ።
ስለዚህ ይህ ምስጢር ስለገለጠልህ ምን አደርጋለሁ? አንተ አለት አድርገህ በዚች አለት ላይ ቤተክርስቲያን እንሰራለሁ አለ። አለት አደርጋለሁ። በጣም የገባ ሰው እንደዚህ ምስጢሩ በጣም ግልጥ አደረገ ለጴጥሮስ። የእግዚአብሔር ምስጢር ሲገባለት ጴጥሮስ ምስጢሩን ሲያብራራ እግዚአብሔር ለኢየሱስ ደስ አለውና ይህን የገለጠ የሰማይ አባቴ ነው አለ። አንተ የእግዚአብሔር ልጅ ነው። እንደዚህ ብላችሁ የምታምኑ ከሆነ ቤተክርስቲያን የተመሰረተችው ኢየሱስን ማንነት ያወቀ ጴጥሮስ ላይ ነው የተመሰረተችው። ማንም የኢየሱስን ምስጢር ወይም ኢየሱስ የእግዚአብሔር ልጅ መሆኑን ጴጥሮስ ስለተናገረ ወይም ስለመለሰ ኢየሱስ ደግሞ ያንን ሰማይ ያለው እግዚአብሔር ስለገለጠለት መገለጡ እግዚአብሔር ራሱ እግዚአብሔር ስለገለጠለቱን አውቆ ምን አለ? ይህን ሥጋና ደም አልገለጠም። ይህ የገለጠልኝ ማን ነው? የሰማይ አባቴ ነው አለ። የሰማይ ያለው አባቴ ነው። ስለዚህ በአንተ ላይ ቤተክርስቲያን ይሰራል። የኢየሱስ ክርስቶስን ማን ስታውቁ ነው በእናንተ ላይ እግዚአብሔር የሚሰራው። እናንተን ተጠቅሞ የሚሰራው እግዚአብሔር ሰማይና ምድርን የፈጠረው እግዚአብሔር አንተን አገልጋይ አድርጎ የሚሾም ከሆነ ዘማሪ አድርጎ እንዲሾምልህ የምትፈልግ ከሆነ የኢየሱስን ማንነት እወቅ። ኢየሱስ የእግዚአብሔር ልጅ ነው። ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር መንፈስ በአንተ ላይ እንዳርፍ የምትፈልግ ከሆነ የእግዚአብሔርን ምስጢር እወቅ። ኢየሱስ የማን ልጅ ነው? የእግዚአብሔር ልጅ ነው። ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ነው ብለህ የምታምን ከሆነ እግዚአብሔር መንፈስ በአንተ ላይ ያርፈዋል። እግዚአብሔር በአንተ ላይ የሚሰራው ነገር አለ። ምን አለ ጴጥሮስ? አለት አድርጋለሁ። በአንተ ላይ ነው ቤተክርስቲያን የሚሰራው። በጣም ይህ ቃል የማይገባ ሰው የለም። የተመስገን የኢየሱስን ምስጢር ስታውቁ በቃ እግዚአብሔር በእናንተ ላይ ቁጭ ብሎ ነው የሚሰራው። ቤታችሁ ገብቶ ነው፣ ቤታችሁ ከፍቶ ብቻ ነው የሚገባው። የኢየሱስን ማንነት ስታውቁ፣ የኢየሱስን ምስጢር ስታውቁ ወደ ቤታችሁ ገብቶ ይናገራል። እናንተን ይጠቅማል። የሚሰራውን ሁሉ እናንተን ተጠቅሞ ነው የሚሰራው። እግዚአብሔር ያብራራላችሁ፣ ይህን ምስጢር ይግለጥላችሁ ለሁላችሁ። ምን አለ? በዚህች ዕለት ላይ ቤተክርስቲያን እሰራለሁ አለ። ሐዋርያት ሥራ 2 ላይ መጣና ያው እግዚአብሔር የተናገረው ቃል ለመፈጸም ፈጸመ። እዚህ ጋር ሐዋርያት ሥራ 2 ላይ ባለ 50 የተባለው ቀን አሁን ማቴዎስ ምዕራፍ 16 ላይ ከቁጥር 15 ማቴዎስ ምዕራፍ 16 ከቁጥር 15 ጀምሬ ነው እያወራ ያለው። አሁን ያወራሁትን ቃል ከዛ ነው ያው ቃል የት ጋር ፈጸመ? እዛ ተናገረ። ቤተክርስቲያን እንሰራለሁ አለ። ጴጥሮስን ተጠቅሞ ጴጥሮስን ረግጦ ባለ 50 የተባለው ቀን መንፈሱን አፈሰሰና በኢየሩሳሌም እየጸለዩ እያሉ ኢየሱስ ከትንሣኤው 50ኛው ቀን ወይም ከትንሣኤው 50ኛው ቀን ከዚህ ከምድር ወደ ሰማይ ካረገው 10ኛው ቀን ባለ 50 የተባለው ቀን መንፈሱን አወረደ። እዛ አቅራቢያ የሆነ ሰንጎ ወይም የሚባል ብዙ ሰው የህዝብ ተሰብስቦ ነበረ ለባሉ። እዛ የነበሩ ሁሉ ወደ እነርሱ እንዲመጡ እግዚአብሔር ሁከታ ትልቅ ድምፅ እንዲጮህ እግዚአብሔር ድምፅ ለሰው ሁሉ እንዲሰማ አደረገ። ያ ድምፅ የሰሙ ሁሉ መጡ። ጴጥሮስ ያስተማረውን ጴጥሮስ ያስተላለፈውን መልእክት ሰሙ። ከሰሙ በኋላ ቤተክርስቲያን ይመሰረታል የተባለው ቃል ይፈጸም ዘንድ ጴጥሮስ ያስተላለፈውን መልእክት ተቀብሎ 3000 የሚያህሉ ነፍሳት በኢየሱስ ስም ተጠመቁ። በኢየሩሳሌም በእስራኤል ወይም በአይሁድ በኢየሩሳሌም ቤተክርስቲያን የተባለችው ተመሰረተች። በብሉይ ኪዳን ዘመን ቤተክርስቲያን የሚባል ነገር የለም። ብርንትን ባማን ነው ቃል ኪዳኖች ቢኖሩም እንኳን ቤተክርስቲያን ተብሎ አይጠራም። በአዲስ ኪዳን ነው በአዲስ ኪዳን ዘመን ነው ቤተክርስቲያን የተመሰረተችው። በማን ላይ ነው የተመሰረተችው? በዚህ ዕለት ላይ ቤተክርስቲያን እንሰራለሁ ባለው ጴጥሮስ ላይ ነው የተመሰረተችው። መነሻው አንዱን የእግዚአብሔርን ቃል ከመነሻው አንስተን እስከ መጨረሻው ካልሰማን ካላወቀን አይገባል። መነሻው ቤተክርስቲያን የተመሰረተችው በአዲስ ኪዳን በኢየሩሳሌም ነው እና ስለዚህ በኢየሩሳሌም ለምሳሌ እስራኤል ወይም አይሁድና ኢየሩሳሌም አይሁድና እስራኤል የሚያመልኩበት ቦታ ከሆነ አይዛብ ጋር ይህ ቤተክርስቲያን እዛ የተመሰረተችው ወደ አይዛብ ጋር ስንመጣ እዛም ስትመሰረት ደግሞ የተሰጠ መልእክት አለ። ብዙ ለመናገር ጊዜ ስለማይበቃኝ ነው።
ሉቃስ ላይ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ ለአሕዛብ ሁሉ ይሰበካል የተባለ ቃል አለ። ከየት ይነሳል? ከኢየሩሳሌም ተነስቶ ሉቃስ ወንጌል ምዕራፍ 24 ከቁጥር 46 ጀምራችሁ ሲታነበቡ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ተጀምሮ ለአሕዛብ ሁሉ ይሰበካል። ከየት ጀምሮ? ከኢየሩሳሌም፣ ከአይሁድ፣ ከእስራኤል ቤተክርስቲያን የምትመሰረተው እስራኤል በጴጥሮስ ላይ ስለሆነ ከዛ ተጀምሮ ለአሕዛብ ሁሉ ይሰበካል የተባለው ቃል ይፈጸም ዘንድ ወደ አንጾኪያ መጣ። አንጾኪያ ማንን አገኘ? እግዚአብሔር ቆርኔሎስን አገኘ። ቆርኔሎስ ምን የሚያደርግ ነው? ቅድም መጀመሪያ ላይ እንዳወራሁት እንደነገርኳቸው ምን የሚሰራ ነው? እግዚአብሔር የሚያመልክ የሚጾም፣ ለእግዚአብሔር ክብር የሚሰጥ፣ ምኩራብ ሰርቶ የሚያመልክ፣ ለድሆች የሚያግዝ የሚጾም ነው። እርሱን አገኘ እግዚአብሔር። እዛ ምን ለመመሰረት እዛ ከኢየሩሳሌም ተጀምሮ የተባለው እንዲቀጠል እዛ የተመሰረተችው እዛም እስራኤል ጋም አንድ እንድትሆን እዛ እንደተጠመቁ እስራኤል ዘመን በእስራኤል ሀገር ላይ ያሉ አይሁዳውያን እንደተጠመቁ አሕዛብም እንዲጠመቁ አሕዛብም እዛ ያሉ እንዲጠመቁ እግዚአብሔር እዛ የተጀመረው ቅድም ሉቃስ ላይ የተጻፈው ከኢየሩሳሌም ተጀምሮ ለአሕዛብ ሁሉ ይሰበካል ተብሎ የተጻፈውን ቃል ይፈጸም ዘንድ ወደ አንጾኪያ መጣ። እግዚአብሔር አንጾኪያም ላይ ቤተክርስቲያን እንድትመሰረት አደረገ። ምን አለ? እዛም እንድትቀጠል አደረገ። 43 ላይ ቅድም አሁን እንዳነበብኩት በእርሱ የሚያምን ሁሉ ምን አለ? ኃጢአቱን ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል አለ። መንፈስ ቅዱስ ወረደባቸው፣ እንደ እስራኤልም ወረደባቸው። ወደ ብዙ ለማንበብ ብዙ ለማስረዳት ጊዜ አይበቃኝም። አሁን ራሱ 18 ደቂቃ ነው የገባሁት። ስለዚህ ምን አለ? መጨረሻው ላይ ሊውረድ ወደ ታች ወደ መጨረሻው ጋር ሲሄድ ምን ይላል? ብዙ ነበር የሚያወራ 47 ጋር ልምጣና 47 ላይ እነዚህም እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለከላቸው ዘንድ የሚችል ማን ነው? አሁን በመንፈስ ቅዱስ ተሞልተዋል። እዛ በኢየሩሳሌም 3000 የሚያህሉ በመንፈስ ቅዱስ የተሞሉም በኢየሱስም ተጠምቀዋል። አሁን ይሄ ነገር ወደ አንጾኪያም መጣሁት ተጠርቼ መጣሁት። እዚህ ሲሰብክም ደግሞ በመንፈስ ቅዱስ እንደኛ ተሞሉ። ስለዚህ እንደኛ ተሞሉ እንደኛ በመንፈስ ቅዱስ የተሞሉትን በውሃ ውስጥ በኢየሱስ ስም በውሃ ውስጥ እንዳይጠመቁ የሚያደርጋቸው ነገር አለኒ። ምን አለ? እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላችሁ ዘንድ የሚችል ማን ነው? እንደኛ በመንፈስ ቅዱስ ተሞልተዋል እና የሚከለክላቸው ማን ነው? ስለዚህ ምን አለ? በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛችሁ። በማን ስም? በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛችሁ። ይዛስ በኢየሩሳሌም አይሁዳውያንስ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስምም ተጠመቁ። እያንዳንዳችሁ በኢየሱስ ክርስቶስ ስምም ተጠመቁ፣ ንስሐ ግቡዋል ብሎ 3000 የሚያሉትን እዛ ጠምቆ ነው የመጣ። እዚህ ሲመጣ እንደኛ በመንፈስ ቅዱስ የተሞሉትን እንዳይጠመቁ መጀመሪያ ነው በመንፈስ ቅዱስ የተሞሉት። የሚገርማችሁ ከመጠመቁም በፊት በመንፈስ ቅዱስ ይሞላል። እዛ በበዓለ ሃምሳ ቤተክርስቲያን የተመሰረተችም ቀን ከመጠመቁ በፊት ነው በመንፈስ ቅዱስ የተሞሉት። ታውቃላችሁ፣ በመንፈስ ቅዱስ የሚሞላት ከተጠመቀን በኋላም እንሞላለን። በሁለቱም በመጀመሪያም እንሞላለን። አሕዛብ ጋር መጣ፣ ሰበከ። በመንፈስ ቅዱስ ነው መጀመሪያ የሞሉት። በመንፈስ ቅዱስ ውስጣችሁ ሲገባ የእግዚአብሔር ምስጢር ስለሚያብራራችሁ ስለሚገልጥላችሁ መንፈስ ቅዱስ መጀመሪያም መንፈስ ቅዱስ መጀመሪያ ጊዜን ይወርዳል ማለት ነው። ስንሰብ እየሰበከን ለአሕዛብም ጌታን ላልተቀበሉም እየሰበከን በመንፈስ ቅዱስ እንዲወርድላችሁ ከጸለይናቸው ይወርድላቸዋል ማለት ነው። ስለዚህ በመንፈስ ቅዱስ የተሞሉት እንደተጠመቁ የሚከለክላችሁን ነገር እንዳይጠመቁ የሚያደርጋችሁ ነገር የለም። ስለዚህ በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። እዛ ያሉትን አሕዛብን ሙሉ በኢየሱስ ስም ይጠመቁ ዘንድ አዘዛቸው።
በዚህ ቸለት ላይ ቤተክርስቲያን እንሰራለሁ የገሃነም ደጆችም አይችሏትም። የሰማይና የምድር መክፈቻ የሰማይን መክፈቻ በእጁ ያስቀምጥ። መክፈቻ ሲለው የኛ መክፈቻ አይደለም፣ የመንግስት ሰማያትን መክፈቻ በእጁ ያለው ነው። ይህን እያዘዘ ያለው ጴጥሮስ የሚባለው ሐዋርያ ጴጥሮስ ብለን ለምሳሌ አንዳንዶቹ ያቃልሉታል። ጴጥሮስን በጌታ ይቅር በላችሁ መንግስት ሰማያት በእጁ የመንግስት ሰማያት መፍቻ በእጁ ያለው ምን አለ? አይዛብም እንደኛ በመንፈስ ቅዱስ የተሞሉ ሁሉ በኢየሱስ ስም ይጠመቁ ዘንድ አዝዣቸዋለሁ አለ ጴጥሮስ ሐዋርያ ጴጥሮስ። ስለዚህ አይዛብም በኢየሱስ ስም ይጠመቃሉ፣ በሌላ ስም አይጠመቅም። በሌላ ስም ማን ነው ያዘዛችሁ? በሌላ ስም እንዲጠመቁ ማንም አላዘዛችሁም። ኢየሱስ እንዳለ ሐዋርያ ጴጥሮስ እንዳለ በኢየሱስ ስም እንዲጠመቁ አዝዘዋል። በኢየሱስ ስም ነው መጠመቅ ያለባቸው። ስለዚህ አይዛብ በማን ስም ተጠመቁ የሚለው እዛ ጋር መጀመሪያ አስቀምጧል፣ በርዕሱ ላይ አስቀምጧል። በርዕሱ ላይ ያስቀምጠውን በማን ስም አጠመቀ? አይዛብ በማን ስም ተጠመቁ? አይሁድ በማን ስም ተጠመቁ? አይሁድም በኢየሱስ ስም ተጠምቀዋል፣ አይዛብም በኢየሱስ ስም ተጠምቀዋል። በሌላ ስም የተጠመቁ ሰዎችን አናገኝም። በመጽሐፍ ቅዱሳችን ውስጥ አልተገኘም። ፈልጌ ነው ያጣሁት። እርሱ ከተናገረው ቀን ጀምሬ ሲፈልግ ነበረ 66ቱን መጽሐፍ ወዲና ወዲ እያልኩ መርምሬ ፈትሼ አጣሁት።